ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ ማለት ነው። ዛሬ ግሎባል አሳያችሁ መጥቻለሁ። በትንሹ ቀለል አድርጌ የማሳያችሁ የምጠቀማቸውን ነገሮች ቀለል አድርጌ ላሳያችሁ ብዬ ነው። እሱም ምንድነው እዚህ ጋር ያው ሽንኩርት፣ ቀይ ሽንኩርት የተከተፈ የማያቃጥል ቃሪያ ተጠቅሜያለሁ። የሚያቃጥል ቃሪያ ተጠቅሜያለሁ። እንደገና የህንዶች ወረቀት ወረቀት ከሆነ ወይም ፋብሪካ ለምንላት ይችላል ማለት ነው። አርቄያለሁ እዚህ ላይ እና የተፈጨ ሽንኩርት፣ ዝንጅብል ይሄንን ማለት ነው ፈጭቼ አስቀምጬ ነበር። ይሄን ተጠቅሜያለሁ ማለት ነው ወዶቼ። ከዛ በመቀጠል ይሄን እንደዚህ ከታመሰልኝ በኋላ ቲማቲም ነው የምጠቀመው ማለት ነው። የተከተፈ ቲማቲማችንን እንጠቀማለን። ይሄንን ዘይቱን ዶሮውን የጠበስኩትን ታያችኋል። ዶሮውን ጠብሼበታለሁ። ይሄ ዘይቱ ማለት ነው። ዶሮውን ጠብሼበታለሁ። ዶሮ በዚህ መልኩ ተጠብሷል። አውጥቼዋለሁ። ይሄን በጠበስኩበት ይሄንን አረፉ ማለት ነው። አሁን የነገርኳችሁ። ከዛ ይሄ እንደዚህ ሆኖ ዶሮውን መልሼ አስገባዋለሁኝ። ይበስላል። ትንሽ ውሃ ምንም አልጠቀምም፣ ምንም ነገር አልጠቀምም። በቃ ከዛ በመቀጠል ይሄ እንደዚህ ከሆነ እነዚህ ቅመሞችን እጠቀማለሁ ማለት ነው። እነዚህ ቅመሞች ደግሞ ኩርኩም እርድ ማለት ነው፣ ፋብሪካ ያው በርበሬም ማርካጥሩ ማለት ነው፣ ከሙን፣ ኩስበራ ወይም የድንብላል ቅጠል። ይሄ ደግሞ ሚክስ ባህራት ሁሉም አይነት አለው ማለት ነው። ይሄ ደግሞ እኔ ቤት አዘጋጅቼው ነው። ቤት አዘጋጅቼው ቀረፋ፣ ቁርንፍድ፣ አብሽ፣ ድንብላል፣ ኩስበራ እና የዚችን ወረቀት ደረቁን አርጌ ነው ፈጨሁት። አምስት አርጌ ፈጭቼ አዘጋጅቼው ነው እኔ ማለት ነው። ሀባዬ ይሄን ይመስላል ቅመሙ። ይሄን ነው የምጠቀመው፣ ሌላ ነገር አልጠቀምም። ያው ባንድ እጅ ስለሆነ ነው። ይሄ የዶሮው ነው ማለት ነው። እንደዚህ ዶሮው እንደዚህ ካረግንለት በኋላ እዚህ ጋር ድንች እየጠበስኩ ነው። ያው ድንች ያስፈልገዋል። ድንቹን እየጠበስኩ ነው ያለሁት። እንግዲህ ይሰማችሁ አይሰማችሁ ወላሂ አላውቅም። ለዋያ ነው። ይሄ ድንቹ ነው። እዚህ ጋር 3 ኩባያ ግማሽ ሩዝ ተጠቅሜያለሁ። ይሄ ትንሽ በሰል ማለት አለበት ድንች ላይ ማለት ነው። ከዛ ይሄን ሩዝ ማለት ነው ይመስላል። ድንችን ከጠበስኩ በኋላ በዝንጃን የምጠቀመው በዝንጃን ድንች ነው ማለት ነው። ይሄንን ጠብሰዋለሁኝ። ይሄ ተጠብሷል ኦልሬዲ ካላስ ተዘጋጅቷል። ድንቹም እየበሰለ ነው፣ እየደረሰ ነው። ከዛ ከድስታችን ስር ከብረት ድስት ውስጥ የሚያደርገው መጀመሪያ ስራዬ የመጀመሪያው እንትኔ ሽንኩርት ነው። ሽንኩርት አነጥፋለሁ በዚህ መልኩ ቆርጬ ከትፌ ማለት ነው። በዚህ መልኩ ከትፌ ሽንኩርቱን አነጥፋለሁ ከስር እንደዚህ አድርጌ አነጥፈዋለሁ። እንግዲህ ምክንያቱም ጣዕም ይሰጣል ሽንኩርቱ። አንዳንዱ ቤት ይጠብሱታል። እኔ ፍሬሹን ነው የማደርገው። ብዙ ይለያያል። ቀለል ያለ ዝም ብሎ መግሉባ ነው የኔ ማለት ነው። ብዙ የሚካበድ አይደለም ለመናገር። ዝም ብዬ በራሴ ፈጥሬ ሰርቼው ነው። ምንም የትም አላየሁም ነበርና ፈጥሬ ሰራሁት። ጓደኛዬም ብቻ እንዴት እንደሆነ የሚሰራው ምናምን አልኳት። በተደጋጋሚ ሰራ ነበር እና ሰው ማለት ነው እንደዚህ ያለችኝ። ከዛ ኦኬ ብዬ ያው የሷን ሙሉን አላረኩትም ያለችኝ ማለት ነው። ሽንኩርታችንን እንደዚህ አድርገን ከደረደርን በኋላ ይሄ የፈረንጁን ቃሪያ ያላችሁ ነጭም ነው ቀይም ኖራችሁ ቢጫም ኖራችሁ ያላችሁ ምን ብላችሁ እንደዚህ አድርጉት ማለት ነው። እንደዚህ አድርጋችሁ ተጠቀሙ ማለት ነው። ይሄን እንደዚህ ካረጋችሁ በኋላ ቲማቲም እናደርጋለሁ። አሁንም ቲማቲም አደርግበታለሁ ማለት ነው። ግን በነገራችን ላይ ቲማቲም ከስር አድርጉት እንትን እንደላችሁ። ይሄ እኔ ይገባል፣ ችግር የለውም። ቲማቲሙ ከስር አድርጉት፣ ከሽንኩርቱ በላይ ማለት ነው።
አሁን እንደምታው በቃ እንደማረገው አሁን የተሻለ ነው። ምክንያቱም የሙቀት የጋዙ ተስር እንዳያርባችሁ ይረዳል ማለት ነው። ቲማቲሙ የራሱ ውሃ ስላለው የራሱ ውሃማ ነገር አለው ማለት ነው። እና ውሃው እንትን እንዲል እንዳያርባችሁ ያግዛል። ቲማቲሙን በርከት ያደረኩት ለዛ ነው። ባይበሉትም ወደ እንትን ያግዘኛል እንዳያር በደንብ ጣዕሙ እንዲመጣ ያደርግልኛል። የመግሉባ ጣዕሙ ማለት ነው። እና እንደዚህ አድርጌ ደረደርኩኝ። እዚህ ላይ ተደረደርኩ በኋላ ጨው እጠቀማለሁ። ጨው ለምንድን ነው የምጠቀመው? ውሃ እንዳይልብን ምግባችን ውሃ እንዳይልብን። እኔ በግምት ነው አባይ አንድ ማንኪያ 2 ማንኪያ ማድረግ ትችላላችሁ። በግምት ነው። ይሄን እንደዚህ አደረኩኝ። ይሄ እንደዚህ ካደረኩ በኋላ ምንድን ነው የሚቀጥለው? ድንቼን እጠቀማለሁ። ያው ድንቹ ግማሹ ገና እየበሰለ ነው። አሁን ሰው ቤት ይዘውት የሚሄዱት ነው ዛሬ የምሰራው። ለዛ ነው አማቷ ቤት ይዘው ልትሄድ ነው ማለት ነው። ድንቹ ገና እየበሰለ ነው። እንግዲህ የበሰለውን የምትጠቀሱ ቶሎ እያደረኩ ነው ለእናንተ እንትን እንድል ማለት ነው። የበሰለውን ድንቼን እንደዛ አደርጋለሁ። ድንቼን እንደዚህ ካረኩኝ በኋላ ካነጠፍኩ በኋላ በዘንጃን ነው የምጠቀመው እላችኋለሁ። ሀባይብ በዘንጃን እጠቀማለሁ። ከላዩ ላይ በዘንጃን እጠቀማለሁ። በዘንጃን መጨረሻ ላይ ያደርጋለሁ ማለት ነው። በዘንጃንና እንትኑን ድንቹን ስጠብስ ከመጥበሴ በፊት ጨው ነስክሼበታለሁ። ጨው አድርጌበታለሁ። አድርጌበት ምክንያቱም እንዳልኳችሁ ምግቡ ጣዕም ይሰጣል። እውነት ለመናገር ይሄን ምግብ ተጀመርኩት 2 ወሬ ይሄንኑ ብቻ በየቀኑ የምሰራው ማለት ነው። አሁን ግን ትንሽ ሰልችቶኛል። ለዛ ሰልችት ብሎኛል። ያው ቢሰለችም የሰው ቤት ስለሆነ ፍላጎታቸው ስለሆነ ምንም ማድረግ አልችልም። ያው እንግዲህ እየሰራሁ እገኛለሁ ማለት ነው። ሀባይ ይሄን እንደዚህ ያረኩኝ። ከዛ ነጠፍኩት በቃ እንደዚህ ሞላሁት። ይሄን እንደዚህ ካረኩኝ በኋላ ቀጣዩ ምንድነው የማሳያችሁ? ይሄ በቃ እንደዚህ ተስተካክለ አዘጋጀሁት በቃ ኦሬዲ ማለት ነው። እዚህ ጋር ያው እንደነገርኳችሁ እንትኑ ይገባል ማለት ነው። ዶሮ ይናረኩ እከድነዋለሁ። ቲማቲም ቅመማ ቅመሙ እስከሚዋሃድ ማለት ነው። ከተዋሃደ የተበሰለ በኋላ ይሄንን አሁን አስተካከልኩት። ድስት ላይ አትክልቱ ላይ ይሄንን አረጋለሁ። ዶሮውን አረጋለሁ። ዶሮውን ካረኩ በኋላ የምታዩትን ሩዝ ይሄንን ከላይ አረጋለሁ ከዶሮ በላይ። ከዛ በኋላ እከድነዋለሁ ማለት ነው። ከዛ ስገለብጠዋለሁኝ። ስገለብጠው በጣም አትክልቱ ከላይ ሩዙ ከታች ይሆናል ማለት ነው። ወዶች ይሄን ይመስላል። እንግዲህ አመሰግናለሁኝ። እንተባበረን እንግዲህ ከፍታለ ኮሜንት ላይ አሳውቁኝ። ምናልባት ስገለብጠውን ቢገባልኝ ቪዲዮ ደስ ይለኝ ነበር፣ ግን ተዘጋው ነው ቪዲዮውን ይዘ ማለት ነው። አይመቸኝም እዛ ድረስ እና መልካማችሁ ሰላማችሁ ወዘት ይበልልኝ። አይዟችሁ በርቱ፣ እንበርታ፣ አበረታቱኝ እላለሁ። የሚወዱት እንግዲህ ይሄን ይመስል ያው እዚህ ላይ ነው ዶሮውን ማረገው ብያችኋለሁ። ዶሮውን እንግዲህ እዚህ ላይ ነው ማረገው። ከዛ በኋላ ሩዜን አረጋለሁ። ሩዜን ታረኩ በኋላ ከድኜ ጋዙን ቅንስ አድርጌ ለ20 ደቂቃ ወይም ለ30 ደቂቃ በቃ ቅንስ አድርጌ ሩዙ በደንብ ስላልበሰለ እዛ ላይ ማለት ነው አረገዋለሁ። በቃ ራሱ ይበስላል በደንብ በቃ ትንፋሹ በጣም ሲመጣላችሁ መብሰሉ ያስታውቃችኋል። በገዝቴር ፈናጋችሁ አርኩትኝ እላለሁ። እንግዲህ ይመስላል ውዶቼ።